እና እንደነገርኳችሁ ሀብታም መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል የሚለው ትምህርት በጣም ስለገባኝ እኔ እድሜ ልኬን ቆሻሻ ልብስ መልበስ፣ አንገት መድፋት፣ በሰዎች ዘንድ አናሳ መስሎ መታየት፣ ምስኪን መምሰል መንግስተ ሰማይ የሚያስገባ ይመስሎኝ አንገቴን ደፍቼ አዳፋ ልብስ ለብሼ ሁሉን ነገሬን እስካሁን ህይወቴን በከንቱ ስመራ ኖሬያለሁ። እነሆ በቅርብ ጊዜ እስኪገለጥልኝ ድረስ ይህ ትምህርት ትልቅ ቦታ ከምሰጣቸው ትምህርቶች ውስጥ አንዱ ነበረ። እነሆ ግን ዛሬስ ድሃ ይጸድቃል? አይጸድቅም። ለምን አይጸድቅም? ድሃ ይመኛል፣ ድሃ ይሰርቃል፣ ድሃ ሌሎችን ይበድላል፣ ድሃ ብዙ ነገር ያደርጋል። በመንገድ ላይ እንኳ የሚለምኑ ሰዎች ስናገኝ ውይ ሊጨቀጭቁኝ ነው ብለን የምናልፋቸው ሰዎች እነሱ ራሱ መንግስተ ሰማይ ለመግባት ብንሞክር እንኳ የሚያባርሩን አይመስላችሁም? በትክክል የሚያባርሩን ይመስለኛል። በጣም ከባድ ድህነት ውስጥ መኖር ከመንግስተ ሰማይ እንደሚያስባርረው ወቁ። ይህን ተገንዘቡ። ወዳቸዋለሁ።